ሲጀመር እኮ ኤፍሬም መድኃኒት ታይነካ አይቀርማ በነገራችን ላይ አዎ ለኤፍሬም ሲያብን ነውና እንምጣ ጋይስ እንመለስበታለን ሲጀመር እሱ ዴብ ሲመጣ በጣም ደንግጠዋል በጣም የሆነ ማለት ያስታውቃል የሆነ ችግር እንዳለ ያስታውቃል በጣም እኔም ብለው ይቺ ጠንቋ ሩታ ምን አስደነግጣት እንደዚህ አዎ በጣም ነው የደነገጠችው በመጀመሪያ ሽንቁጤ አይተሽ ከሆነ በሩን ሲከፍትላቸው ኤፍሬም ዴቭን ሲያየው ከዴቭ ጀርባ ደግሞ ሩታን በሚያሳት በጣም ነው የደነገጠው በጣም ማለት ነው ከምልሽ በላይ ደንግጧል ያ ማለት ችግር እንዳለባቸው ያስታውቃል ማለት ነው በጣም እንደው ጉር ነው እኮ እናንተ ብዙ ነገር አውርተን ነበር አይደል ከሩታ ጋር ብዙ ነገር አውርተን ነበር አይደል ስለዚህ ከሩታ ጋር ሆነ በቃ አለቀ ኤፍሬም እኔ እኮ የዚህ የኤፍሬም ነገር ወድልቅ የሚያረጋኝ ነገር ቅልብልብልብልብ የሚያረጋው ወንድሙ ላይ በነገራችን ላይ እሺ ቀጥ ያው የተደረገበት ነው ወዱ አይደለም በጣም ወንዶች ሁሉንም ነገር በጣም ያስታውቃል ችግር እንዳለበት ልጁ ችግር እንዳለበት በደንብ ነው የሚያስታውቀው ሲጀመር ደግሞ ሽንቁጤ ፍቅር እንደዚህ አይደለም በጣም እና ዴብ እንግዲህ እንደምንም ይዞ እንትን ቢለው ዛሬ ጥሩ ነበር እንግዲህ ለነገ በተስፋ እንጠብቃለን እንግዲህ አብርሃም ራሱን ችሎ መኪና አይነዳም ብላለች ትናንት ቡዜ እንዴት ተናገረችው ትክክል አይደለም ተረድቻለሁ አልተረዳኸኝም ሲጀመር እኔ ሌላ ውስጥ ልትገባ ባህሪ ለምን ተቀየረ አይደለም ስለዚህ እኔ ደግሞ አብርሃም ሳውቀው እንደዚህ አይነት ልጅ አልነበረም አሁን ምንድነው እሱ እንደዚህ የምታሻሸው ምንድነው ቆይ እንዴ አብረው አይደል እንደሚውሉት መቼም ቤት ውስጥ ነው ታስሮ የሚውለው ምንድነው እንዲህ የሚያረጋት እኔ እቺን ሩታንና ኤፍሬም እንደው ሽንቁጥዬ አንድ ሐሳብ አለኝ እኔ እና በኋላ የቀረውን እንመጣበታለን እና እንደ ሐሳብ ምን ቢደረግበት ማለት ምንድነው መፍትሄው ብለሽ ነው የምታስቢው እኔ መፍትሄው እንደው እንደምንም ዴብ አንገቱን አንቆ ሀብሉ ወልቆ እውነት አብርሽ ወደ ዱሮው ማንነቱ ቢመለስ እኔ በጣም የኤፍሬም እሷ እንግዲህ አንዴ ታውቃለች ለበቀል ነው ሄርሜላ ለመበቀል ፍቅር ደግሞ በዛ አይደለም እና ይሄን ይመስላል አዎ እኔ ደግሞ ሐሳብ እንግዲህ ሐሳቤን እንትስል ያንቺ ሰምቻለሁ እንደ አሁን ዴብ ብቻውን ከሄርሜላ ጋር ብቻ አልነበረ መሄድ ያለበት